እና አብዛኛው ሰው ስለ ክርስቶስ ዳግም መምጣት ከሚማረው ትምህርት ባለፈ በጣም ምልክቶቹ ላይ ትኩረት ይሰጣል። እና ጌታችንም በመሰረቱ ስለ ምልክቶቹ ትኩረት የሚነሳቸው ጉዳዮች ስላልሆኑ ተናግሯል። አዎ ክርስቶስ ቢዘገይም ምን ማድረጉ አይቀርም፣ መምጣቱ አይቀርም፣ ምንም ጥርጥር የለውም። የሚመጣበትን ቀን አናውቀውም፣ ግን አይመጣም ብለን አንዘናጋ። አሁን የአብዛኞቻችን ችግር ግን ይሄ ነው። በቃ አሁን እሁድ አለፈች አይደለ? የምንጠብቀው አንዳንድ ሰው ዘመነ ዮሐንስ መጋቢትን ይጠብቃለሁ ቀጣይ ደብረ ዘይትን እስከሚገጥም ድረስ አሊያማ አይመጣም ብሎን ለማለት። ዛሬ ቢመጣስ ነው እውነት አያምጣብን እንጂ እኮ ክርስቲያኖች እነዚህ በሙሉ ደግ ለማድረግ የምንጠራባቸው ጥሪዎች እንደሚያልፉ ታውቃለህ። የኔ ቢጤ ለመመጽወት ሄደን ልናጣ እንችላለን። ደግ ለማድረግ ፈልገን ላናገኝ እንችላለን። ያቺ ዘመን ዘመነ ምጽአት ናት የምትባል። ከዚህ በላይ ጭንቅ የለም። በመሰረቱ ከዚህ በላይ በጣም የሚወጥር ነገር የለም። አንዳንድ ሰው ስለ ምጽአት ሲማር በጣም ትኩረት የሚያደርገው ገሃነም ላይ ነው። በቃ እሳቱ፣ ቃጠሎ፣ ንዳዱ ወዘተተር። በመሰረቱ ስለ መንግስተ ሰማያት ጣም ለማስረዳት ብለን የምንሰብከው የገሃነመ እሳት ታሪክ የለንም። መንግስተ ሰማያት ሁሌም ጣፋጭ ናት። አልገባን ስላለ ነው ስለ ገሃነመ እሳት ቢያንስ ሰው ፈርቶ መመለስ ከቻለ ተብሎ የኔ ቢጤ ታጣላችሁ ሲባል ቢያንስ አሳቆን አረቶሎን መጽውት ማለት እንድንችል። አያችሁት? የክርስቶስ መዘግየት ስንቱን እኮ ወደ ዓለም መልሶታል። እንደጠበቀው ያልመጣበት ጊዜ ስለሆነበት በቃ ትንሽ እስቲ የተውኳትን ኃጢአት ላድርጋት፣ የረሳዋትን ነገር ልመልሳት፣ እስቲ ያላየሁትን ዓለም መልሼ ልመልከተው ብሎ የሚሄድ ሰው አለ። ክርስቶስ ካስቀመጠው ቦታ የሚያጣው ማለት ነው። ቦታ የሚያጸድቅ ቢሆን ኖሮ አዳም ገነት ሆኖ በጸደቀ ነበር። ቦታ የሚያስኮንን ቢሆን ኖሮ ደግሞ ሎጥ ሰዶምና ጎሞራ ሆኖ በተኮነነ ነበር። ላወቀበት ሰው ክርስቲያኖች አሁን ያለበት ጊዜ መንግስተ ሰማያትን ለመውረስ ምቹ ነው። እኛ እንደው አልገባን ይሆንና ጊዜን ለምናለን እንጂ ሲያስቡት ለዘመናት የሰማነውን ቃል እግዚአብሔር ማን ላይ አፍስሰ ነው አትርፈን ያመጣ ነው እንደሚጠይቀን ግን አታውቁ። በጣም ነው የምናሳዝነው። አብዛኞቻችን እግዚአብሔር የሰጠንን ሀብት ያደረገልንን መልካም ነገሮች ስጋዊ ለሆኑ ነገሮቻችን ብቻ ማካበቻ አድርገናል። ጥለነው ለምንሄደው ሊያውም እኮ አይገርማችሁም? ግን እጆቻችን ለስንት ምድራዊ ነገር ደከሙ ለእግዚአብሔር መንበርከክ ሲያስፈልጋል። እግሮቻችን ለስንት ነገር ሮጡ እግዚአብሔር ደጅ መቆም ሲያስፈልጋል። በምዕራቡ ዓለም ላይ ያሉ ሰዎች ደግሞ ምን ብለው ይጠይቃሉ? ጥቂት ለሰራ ነው ስራ ማለት ጊዜያዊ ለሆነ ጥፋት ላጠፋ ነው ለምንድነው ለዘላለም የምንቀጣው ይላል። በምድር እናስረዳ። ለምሳሌ አንድ ሰው ነፍስ ለማጥፋት ስንት ደቂቃ ይፈጅበት? 2 ሰከንድ በጥይት ከሆነ ነው 10 ደቂቃ እንስጠው ችግር የለም። 10 ደቂቃ አጥፍቶ ግን ፍርድ ቤት ሄዶ የሚቀጣው ስንት ደቂቃ? መቼም 10 አይደለም። ስንት ዓመት ይቀጣል? በትንሹ 20 ምናምን ዓመት። ግን ስንት ደቂቃ ነው ያጠፋ? ታዲያ ለምድር 10 ደቂቃ ላጠፋ ነው ጥፋት 20 ዓመት ተቀጣን። ምድር ላይ ላጠፋናት ጥቂት ጥፋት እግዚአብሔር ዘላለማዊ ቢቀጣን ሲጀመርስ ምኑ ፍርዱን አጓደለው? በምድርኛ የምንፈራረደው እንደዚህ አይደለም። እውነቴን የምላችሁ ስትሰሙት ቃሉ እንዴት የጣፈጠ እግዚአብሔር መልኩ እንዴት ያምር! እውነት በጣም እኮ ነው የሚያምረው መድኃኔዓለም እጅግ ውብ እኮ ነው። ይሄንን አምላክ እንዴት አንድ ሰው ላይ ናፍቀው ይችላል? በፍጹም እኮ ነው የምናሳዝነው። ሰው እንዴት ከሰይጣን ጋር ገሃነም ውስጥ አብሮ ተወዳጅቶ ለመኖር ይሯሯጣል? ሊያውም ላልተፈጠረልን ቦታ እንዳልኳችሁ በጣም ነው የምናሳዝንኛም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ምዕመናት በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ፣ እንደምን ቆያችሁ? አሜን። በቸርነቱና በምሕረቱ የጠበቀን በእድሜያችን ላይ ምችን ሰዓት የጨመረልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ለወንድማችን ዝማሬ መላእክትን ያሰማልን። አምላካችን ልዑል እግዚአብሔር ቢወድና ቢፈቅድ እንግዲህ ለዛሬ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል የምንማርበት የትምህርታችን ርዕስ የሚሆነው የሙታንን መነሳት ተስፋ እናደርጋለን በሚል ነው። እስቲ የሙታንን መነሳት በሉ። ተስፋ እናደርጋለን። እስቲ ድገሙት። የሙታንን መነሳት ምን እናደርጋለን? ሶስተኛ ድገሙት። ተስፋ እናደርጋለን በሚል ርዕስ እንማራለን። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የራቀውን አቅርቦ የረቀቀውንም አጉልቶ ምስጢሩን ለሁላችንም እንዲገልጥልን ቅዱስና መልካም ፈቃዱ ይሁንልን። በቤተ ክርስቲያናችን እንደምታውቁት እንግዲህ አሁን ያለንበት ሳምንት እስከ መጪው ቅዳሜ ድረስ ባለው የጌታችን የመድኃኒታችን ኢየሱስ ክርስቶስ ዳግም መምጣት የሚታሰብበት ሳምንት ነው። በሳምንት ደረጃ ስሙ ሲጠራ ደብረ ዘይት እየተባለ የሚጠራው ኢየሩሳሌም ውስጥ ከሚገኙ ተራሮች መካከል
አምላካችን መድኃኒታችን ኢየሱስ ክርስቶስ ነገረ ምጽአቱን ያስተማረበትን ቦታ ምክንያት አድርጋ ቤተክርስቲያን ደብረ ዘይት ብላ ትጠራዋለች። እኛ ለዛሬም ይህንኑ ጌታችን ኢየሱስ ክርስቶስ ስለ ዳግም ምጽአት ያስተማረውን ትምህርት ነው ለመማር የምንሞክረው። ለትምህርታችን መነሻ ያደረግነውን ኃይለ ቃል እንግዲህ እንደምታውቁት የምታገኙት የዘውትር ጸሎት የሃይማኖት ጸሎት መጨረሻ አካባቢ ላይ ስንደርስ ነው የሙታንን መነሳት ተስፋ እናደርጋለን ብለን የምንመሰክረው። ጸሎተ ሃይማኖት እንደምታውቁት አንቀጸ ሃይማኖትም እየተባለ ይጠራል። የሃይማኖት በር፣ ሃይማኖትን የሚያምኑ ሰዎች የሚጸልዩት ጸሎትም ጭምር ነው። እንደ ጸሎትነት ስትመለከቱት ምናልባት ለጸሎት የሚሆኑ ቅድመ ሁኔታዎች ወይንም ደግሞ መስፈርቶች መካከል በጣም በጉልህ የምታገኙበት ምስክርነት ነው። የሃይማኖት ጸሎት በጣም ብዙ ምስክርነት አለው ውስጡ። ሁሉን በፈጠረ አንድ አምላክ በሚሆን በማን እናምናለን? በእግዚአብሔር አብ እናምናለን ብሎ አንስቶ ስለ እግዚአብሔር ወልድም ደግሞ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው ብሎ ይመሰክራል። ወረድ ብላችሁ ስታነቡትም ደግሞ ይሄ እውነተኛው አምላካችን ከመቤታችን ከቅድስት ንጽሕት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ደግሞ ወደ ምድር ሰው ሆነ እንላለን። ሞተ፣ ተቀበረ፣ በሶስተኛውም ቀን ከሙታን ተለይቶ ምን አደረገ? ተነሳ ብለን እናገራለን። እና እነዚህና መሰል የምንጸልያቸው አንቀጾች በሙሉ ከልመናነት ይልቅ በመሰረቱ ለምስክርነት በጣም ይቀርባሉ። አንድ ሰው የምታምነው እምነት ምንድን ነው ተብሎ ቢጠየቅ በመሰረቱ ብዙ ነገር ማውራት አይጠበቅበትም። የሃይማኖትን ጸሎት በቃሉ ከሸመደደው ካወቀው መናገር ይችላል። ከመጀመሪያው እስከ መጨረሻው ያሉትን በተለይ አምስቱን አዕማደ ምስጢራት በደንብ አድርጎ ፍንትው አድርጎ የሚያሳይ የቤተ ክርስቲያናችን ትልቅ ሀብት ነው። ይህ እንደ ጸሎት ተረቆ የተቀመጠው ደግሞ በሶስቱ ዓለም አቀፋዊ ጉባኤያት ላይ አባቶቻችን ሃይማኖትን ለማጽናት ሲሉ የደነገጓቸው ድንጋጌዎችን ነው ቤተ ክርስቲያን የምታጸልየው። እና ይሄ የመጨረሻው የጸሎት ክፍል ላይ ታዲያ የሙታንን መነሳት ተስፋ እናደርጋለን እንላለን። ይሄ በሌላ ቋንቋ ከአምስቱ አዕማደ ምስጢራት መካከል የመጨረሻው የሆነውን ስለ ትንሣኤ ሙታን የሚያስተምር ምስጢር ነው። እንግዲህ በቤተ ክርስቲያናችን ውስጥ ካሉ ምስጢራት መካከል አንደኛው ትንሣኤ ሙታን ነው። ትንሣኤ ሙታን ለአንዳንድ ሰው የሚመስለው የሙታን መነሳት ብቻ ነው። ማለትም ምስጢረ ትንሣኤ ሙታን ምንድን ነው ተብሎ ሲጠየቅ አንዳንድ ሰው የሚመልሰው መልስ ምንድን ነው? በቃ ሙታን ፈርሰው በስብሰው አይቀሩም፣ መጨረሻ ላይ ዳግም ክርስቶስ ሲመጣ ምን ያደርጋሉ? አዎ ይነሳሉ ነው። ግን የምንነሳው ለምንድን ነው ብለን መጠየቅ መቻል አለብን። በመሰረቱ የትንሣኤ ሙታን መሰረቱ ራሱ ጌታችን ኢየሱስ ክርስቶስ ነው። የኦርቶዶክስ ተዋህዶ እምነት የመጀመሪያ ተስፋችን ስጋዌ የአምላክ ሰው መሆን ነው። ይሄንን ለዘመናት ስንናፍቀው የኖር ነው። በኋላም ደግሞ አምላካችን ኢየሱስ ክርስቶስ የፈጸመልን ትልቅ ምስጢር ነው። የተስፋችን መጨረሻ ደግሞ ትንሣኤ ሙታን ከጌታችን ከኢየሱስ ክርስቶስ ጋር አብሮ ለመኖር መናፈቅ ማለት ነው። እና ጌታችን ኢየሱስ ክርስቶስ በመነሳቱ ነው በመሰረቱ ስለ ትንሣኤ ሙታን ራሱ የምናስተምረው። ቅዱስ ጳውሎስ ለቆሮንቶስ በላከው መልእክቱ ላይ ሲያስተምራቸው ክርስቶስ ባይነሳ ኖሮ ስብከታችን በሙሉ ከንቱ ይሆን ነበር ብሎ ይነግራቸው እና ስለ አምላክ ከሙታን መካከል መነሳት አስቀድሞ ሰው ማወቅ አለበት። በኋላ ላይ እኛ እንነሳለን ከማለታችን በፊት ልክ ተጠምቆ ተጠመቁ እንዳለን አምላካችን ኢየሱስ ክርስቶስ ሞቶ ከሙታን መካከል ሲነሳ እናንተም ፈርሳችሁ በስብሳችሁ አትቀሩም፣ የሙታንን መነሳት ምን ማድረግ አለባችኋል? ተስፋ ማድረግ አለባችሁ፣ ፈርሳችሁ በስብሳችሁ አትቀሩም ማለት እና አምላካችን ኢየሱስ ክርስቶስ ታዲያ ብዙ ቦታ ላይ ስለ ዳግም መምጣቱ በኋላም ላይ ደግሞ ለፍርድ እንደሚመጣም ጭምር ተናግሯል። በተለይ በሐዲስ ኪዳን ላይ ቃል በቃል መቼም ዳግም ምጽአት የምትል ቃል ባናገኝም መገለጥ፣ ዳግም መምጣት የሚሉት ቃላቶች በሙሉ የሚወክሉት ስለ ጌታችን ስለ ኢየሱስ ክርስቶስ ተመልሶ መምጣት። ከቃሉ እንደምትረዱት ጌታችን ኢየሱስ ክርስቶስ ዳግም ይመጣል ማለት መጀመሪያ ምን አድርጎ ነበር ማለት መጥቶ ነበር። አሁን ደግሞ ስንተኛ ነው የሚመጣው? ሁለተኛ ነው የሚመጣው። የመጀመሪያው አመጣጡ በትህትና ነበረ። ራሱን ዝቅ አድርጎ ራሱን ትሁት አድርጎ አምላካችን ኢየሱስ ክርስቶስ ሰው ልጆች ይጠብቁት በነበረው ቦታ ሳይሆን አምላካችን እሱ መገኘት በሚጠበቅበት ቦታ ነበር የተገኘው። አይሁድ ይጠብቁት የነበረው ክርስቶስን በቤተ መንግስት ነው፣ ንጉስ ነውና። ግን እሱ የተገኘው ከከብቶች ግርግም ነው። አይሁድ ክርስቶስን ይጠብቁት የነበረው ከቤተ መንግስቱ ቆነጃጅቶች መካከል አንዱን መርጦ እንዲወለድ ነበር። ግን እሱ የ15 ዓመት የድሆች ልጅ የሆነችውን እመቤታችንን መርጦ ተወለደ እና አምላካችን የመጀመሪያው አመጣጡ ለሰው ከአይምሮ በላይ በሆነ ትህትናና ግሩም በሆነ ራሱን ዝቅ አድርጎ ነው የመጣው። ሁለተኛው ግን ዳግም ምጽአት የምንለው እንደዚህ አይደለም። ራሱን ዝቅ አድርጎ የመጣው አምላካችን ድጋሚ ግን ሲመጣ በግርማ በክበበ ትስብእት
ቀድሞ እንዳረገው አምላካችን ኢየሱስ ክርስቶስ በስጋው ተመልሶም በዛኑ በስጋው ደግሞ ይመጣል ብላ ቤተክርስቲያናችን ታስተምራለች። እና ይሄንን ነው ትንሣኤ ሙታን የሚለውን ጭብጥ ነው በጸሎተ ሃይማኖት መደምደሚያ ላይ የሙታንን መነሳት ተስፋ እናደርጋለን ስንል መጀመሪያ ከክርስቶስ መነሳት ነው የምንጀምረው። በወንጌል ላይ ጌታችን ኢየሱስ ክርስቶስ ዳግም እንደሚመጣ እንዳልኳችሁ ብዙ ቦታ ተናግሯል። ግን በጣም በጉልህ ያስተማራቸው ትምህርቶችን የምናገኘው ግን የማቴዎስ ወንጌል ምዕራፍ 24 እና ምዕራፍ 25 ላይ። እነዚህ ሁለት ምዕራፎች ጌታችን ኢየሱስ ክርስቶስ በደንብ ስለ ዳግም ምጽአት ወይም ዳግም መምጣቱን ያስተማረበት ነው። ምዕራፍ 24ን ስትመለከቱት አምላካችን ቤተ መቅደስ ውስጥ ገብቶ ያስተምር ነበር። ሊያስተምርም ገብቶ ነበር። ግን ቤተ መቅደስ ውስጥ የነበሩት ሰዎች ማንም አይሰማውም ነበር። መናገር ፈልጓል። ቤተ መቅደስ ውስጥ ዳግም እንደሚመጣ ለሕዝቡ ለሚያምኑት ሰዎች ማስተላለፍ ፈልጎ ነበር። ግን ማንም ሊሰማው ፈቃደኛ አልነበር። ይጠብቁት ከነበሩት ከሕዝቡ ጀምሮ ቤተ መቅደሱን ይመሩት ከነበሩት ከአይሁድ ረበናት ጀምሮ ጌታችንን ጆሮ የሰጠው ማንም አልነበር። ስለዚህ ጌታችን ቤተ መቅደስ ገብቶ ሊነገራቸው የነበረውን የዳግም ምጽአትን ነገር ማንም የሚሰማው ሲያጣ ወጣና ተራራ ላይ ቆሞ ማስተማር ጀመረ ይላል እና በዚህ በምዕራፍ 24 ላይ አይሁድ ላልሰሙትና ሊናገር በፈለገበት ጊዜ ላይ ጆሮ ሊሰጡትን ያልቻሉትን ኢየሱስ ክርስቶስ ደቀ መዛሙርቱ ግን ተሰብስበው ዳግም በምትመጣ ጊዜ ላይ ምን ይሆናል ብለው ጠየቁት። የዳግም ምጽአት ነገር በመሰረቱ የክርስቶስን መምጣት የምናስብበት ብቻ ታሪክ አይደለም። ያው እንደምታውቁት ጎን ለጎን ደግሞ ስለ ሌሎች ጉዳዮችም እናወራለን። እየሰማችሁ ነው? ጎን ለጎን ስለ ሌላ ጉዳይም እናወራለን። ማለትም የዳግም ምጽአት ጉዳይ ውስጡ ስለ ክርስቶስ መምጣት ዋነኛው አስኳሉ ቢሆንም በውስጥ ታዋቂነት ለምሳሌ ፍርድ አለው አይደል? አምላካችን ዳግም የሚመጣው ምን ሊያደርግ? ሊፈርድ ነው። ስለዚህ ስለ ፍርድ ጉዳይ ያለው ዳግም ምጽአት። ከዛ ውጪ ደግሞ ዳግም ምጽአትን ወደ ውስጥ ስትገቡ ደግሞ አብራችሁ ምን ታገኛላችሁ? ከመምጣቱ በፊት ያሉ ምልክቶችን ታገኛላችሁ። እና አብዛኛው ሰው ስለ ክርስቶስ ዳግም መምጣት ከሚማረው ትምህርት ባለፈ በጣም ምልክቶቹ ላይ ትኩረት ይሰጣል። እና ጌታችንም በመሰረቱ ስለ ምልክቶቹ ትኩረት የሚነሳቸው ጉዳዮች ስላልሆኑ ተናግሯል። ዳግም በምትመጣ ጊዜ ላይ ምን ሊሆን ይችላል ብለው ለጠየቁት አምላካችን መልስ ሰጥቷቸዋል። በቂ መልስ። ፍቅር ይታጣል ብሎ ነግሯቸዋል። ፍቅር ይታጣል ማለት ምን ማለት ነው? ሙሉ በሙሉ ፍቅር ተሟጦ ይጠፋል ማለት ሳይሆን ፍቅርን በተለመደውና ሊኖር በሚገባው መንገድ ግን ላታዩት ትችላላችሁ የመጨረሻው ዘመን ላይ ማለት ነው። ምን ማለት ነው? የፍቅር አንደኛው መገለጫው ራሱ ክርስቶስ በወንጌል ሲያስተምረን ነፍሱን ለሌላ ምን አድርጎ መስጠት ነው? ቤዛ አድርጎ መስጠት ነው። ዳግም በምመጣበት ጊዜ ላይ ግን ከመምጣቴ በፊት ካሉ ምልክቶች መካከል አንደኛው የፍቅር መታጣት ነው። ማለት እኔ ለእናንተ እንደሞትኩኝ በኋላም ላይ ደግሞ ለሌላው ሰው የሚሞቱ ሰዎች ይጠፋሉ እንደማለት ነው። ራሳቸውን ለአንድ ሰው ድህነት ብለው ዋጋ የሚከፍሉ ሰዎች እየታጡ ይመጣሉ። ራሳቸው ላይ ብቻ ትኩረት የሚያደርጉ ስለሌላው መዳን አለመዳን ጉዳያቸው ያልሆነ ሰው ማለት ነው። ይሄ አንደኛው በኋላ ላይ አምላካችን ሲመጣ ከተናገራቸው ምልክቶች መካከል አንዱ። በመሰረቱ ይሄንን አብዛኞቻችንም ስትመለከቱት በጣም ወደ ውስጣችን ራሱ እያስገባ ነው። ምን አይነት የሚል ስያሜ ሰጥተነዋል? ግላዊነት ማለትም ደግሞ ፕራይቬት መሆን። በቃ ከሌላው ድህነት በፊት መጀመሪያ ማን ነው መዳን ያለበት? ራሳችን ነን አይደለ? ራሳችን መጀመሪያ መስተካከል አለብን። ግን ራሳችን ተስተካክለን እናቁም ደግሞ የሚል ነገር የለም። አምላካችን አንድም ክርስቲያኖችን የሚፈልጋቸው እኮ ውጪ ወጥተው ዓለሙ የጎደለውን ነገር ሞልተው እንዲገኙ። ቅዱስ ዮሐንስ አፈወርቅ ሲያስተምር ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን በጣም በሚገርም ሁኔታ በሶስት ነገሮች ገልጧቸዋል። የመጀመሪያ ጨው ናችሁ ብሏቸዋል። ሁለተኛ ብርሃን ናችሁ ብሏቸዋል። ሶስተኛ ውሃ ናችሁ ብሏቸዋል። እነዚህን ሶስት ነገሮች ስትመለከቷቸው እንዲያውም ለራሳቸው ከሚያደርጉት ነገር ይልቅ ለሌላ ሰው የሚያደርጉት ነገር ይበልጣል። ለምሳሌ ጨው ለሚገባበት ወጥ ወጡን ያጣፍጣል እንጂ ራሱ ጨው ይጣፍጣል? እስከምጣፍጥ ድረስ ትንሽ የወጡ ምሬት ጥቅም ይግባችሁ ምናምን ይላል አይልም። ብርሃን ፀሐይ ለራሷ ላታበራ ትችላለች፣ ግን ለሌላው ምን ታረጋለች? ታበራለች። ውሃ ለራሱ እኮ አይረካም። ታውቃላችሁ አይደል? ለምሳሌ ውሃ የሚሄድበትን መሬት ማረስ ራሱ ረካ ብላችሁ ልትወስዱት አትችሉ። እያለፈ እኮ ነው ዝም ብሎ። እንደ ውሃ የሆኑ ሐዋርያትንም ወይም የውሃን ጠባይ እንዲጋሩ የሚፈልገው ሐዋርያትን ምንድነው እናንተ እስከምትረኩ ድረስ በሚል ለሌላው ሰው ደግሞ ወደ ኋላ አትሂዱ ማለት ነው። ከአባቶቻችን ታሪኮች መካከል ይሄንን በጣም ጥሩ በሆነ ምሳሌ እናስረዳው።
አንድ አባት ነበሩ ይባላልና በመንገድ ላይ እየተራመዱ እያለፉ ከቅርብ ርቀት ላይ አንድ ሰው መዋኘት አይችልምና ባህር ውስጥ ገብቶ ሊሰጥም ነበር እና አለመዋኘቱን ያወቁ በጣም ብዙ ሰዎች ወደ ውስጥ ገብተው ሊያድኑ አልፈለጉም። ይጮሃሉ በቃ ዙሪያው ላይ አድን አድን እያሉ ማለት ነው፣ ወይም ሰው እየጠሩ እና ያ ሰውዬ ነፍስ ውጪ ነፍስ ግቢ እያለ እዛ ውሃ ውስጥ ይንቦጫረቃል እና እኛ ካህን ግን ተመለከቱትና ሊያልፉት አልፈለጉ። ወዲያውኑ ውሃ ውስጥ ገቡ። እንደምንም ብለው እሳቸውም የውሃውን ግፊትም ተቋቁመውም ቢሆን አወጡት። ግን ሲያወጡት በጣም የሚገርማችሁ እሳቸው በጣም ብዙ ውሃ በውስጣቸው ስለገባ፣ ውሃ በጣም የሚዋኝ ሰው ካለ እንደምታውቁት በአፍ የሚገባ ከሆነ ሳምባንም ጭምር ሊሞላ ይችላል እና ለዛ ነው ውሃ ውስጥ አንዳንድ ጊዜ የገባ ሰው ደረቱን በጣም ይጫኑታል፣ ውሃው ቶሎ ቶሎ እንዲወጣ ሳምባውን ደፍኖት ከመተንፈስ እንዳይሳነው ማለት ነው። እና እኚህም ካህን ራሳቸውን ሳቱ። ልጁን ካወጡት በኋላ ልጁ ተረፈ። እሳቸውን እንደምንም ጥረት ተደርጎ በስንት ትግል ሐኪሞች መተው ተረባርበው አዳኗቸው እና አብሯቸው ሲራመድ የነበረው ሰውዬ በጣም ደነቀው። ማለት አባታችን ያን ያክል እኮ ዋጋ መክፈል አያስፈልጎትም ማለት በቃ እንደሌላው ሰው መጮህ ይችላሉ፣ ዋና እንደማይችሉ ደግሞ እያወቁ ገብተው ማዳኑት ራሱ እኮ በራሱ ህይወት እየፈረዱ ነው አሉ። አይ ልጄ ለአንተ የታየህ እኔ በሞቴ ነው፣ ግን ዛሬ ገና እኔ ኖርኩታል፣ ለሌላው እየተረፉ ነው። እንዲህ አይነቱን መንፈስ ለሁላችን ይስጠን። ፍቅር ይታጣል ማለት ይሄ መንግስት በመንግስት ላይ ይነሳል አለ። በቁመናው ያው እንደምታውቁት እርስ በእርስ እንበላላለን ለማለት ነው። ግን ቁም ነገሩ በውስጥ ካሉት ትርጓሜያቶች መካከል አንደኛው ምንድነው? መንግስተ ሰይጣን በመንግስተ እግዚአብሔር ላይ ይነሳል ማለት ነው። ሰይጣን መንግስቱ ወይንም ደግሞ ሰይጣንን የሚከተሉት በግብር ሰይጣንን የሚመስሉት በስራቸው በኃጢአት የሚመላለሱ ሰዎች ጻድቃን ላይ ይነሱባቸዋል፣ ጻድቃን ላይ ይዘምቱባቸዋል ለማለት ነው። እንደዚህ አይነት መሰልና ሌሎችም ምልክቶችን በሙሉ ነገራቸው። ጌታችን ኢየሱስ ክርስቶስ ይህንን ነግሯቸው ከጨረሰ በኋላ ምዕራፍ 25 ላይ ስትመጡ 3 ምሳሌዎችን ሰጣቸው። እኛ እነዚህ 3 ምሳሌዎችን ነው ለማየት የምንሞክረው። አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። የመጀመሪያው ምሳሌ የ10 ደናግል ምሳሌ ነው። ጌታችን እንዲህ ብሎ ጀመረ። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች አለ። እነዚህ 10 ቆነጃጅት ወይንም ደግሞ 10 ደናግላንም ጭምር ይባላሉ። ሙሽራ መምጣቱን ይጠባበቁ የነበሩ ሴቶች ናቸው እና 5ቱን መጽሐፋችን እንደሚናገረው ጎበዝ ናቸው ይላቸዋል፣ 5ቱን ደግሞ ሰነፎች ናቸው። ይሄንን ከተናገረ በኋላ ወንጌላችን ይቀጥላል። 5ቱ ጎበዛዝትም ሰነፎችም የሆኑትም ዘይትና መብራት ይዘው ነበረ ያንን ሙሽራ ሲጠብቁት የነበሩት። በኋላ ላይ ግን ሙሽራው እኩለ ሌሊት እየሆነ ሲመጣ እየዘገየ መጣ። ማለትም ይጠብቁት በነበረው ሰዓት አልመጣላቸውም ነበር። ስለዚህ 5ቱ ሰነፎቹ መዘግየቱን አይተው በኋላ ላይ ሊቆጥቡት የሚያስፈልጋቸው ዘይትን በከንቱ ስላባከኑት እያነሰባቸው መጣ። ወደ 5ቱ ጎበዛዝት ዞሩና ለመኗቸው፣ ባካችሁ ዘይት ካላችሁ አካፍሉን፣ መብራታችን ሊጠፋ ነው አለው እና እነዚህ 5ቱ ምን አሏቸው? አይ ለኛም አይበቃንም ያለን ዘይት፣ ስለዚህ ምናልባት ወጣችሁ ዘይት የምታገኙ ከሆነ ፈልጉ፣ ገበያም ካለ ግዙ እንደማለት ነው። ወጡ። እኩለ ሌሊት ነው፣ ገበያ የሚታጠፍበት ሰዓት ነው። ቢዞሩ አጡ። እነዛ 5ቱ ግን በሚጠብቁበት ጊዜ ላይ ሙሽራው መጣ። የሙሽራውን መምጣት በደንብ አድርገው በድምቀት አብረውት ይመጡ የነበሩትም ሰዎች በእልልታ ተቀበሉት። ወደ ሰርጉ ቤት ገቡ። እነዛ 5ቱ ከገቡ በኋላ በሩ ተዘጋ። ገበያ ሲፈልጉ የነበሩት ዘይት ሲፈልጉ የነበሩት 5ቱ ደግሞ ትንሽ ቆዩና መጡና ደጁ መዘጋቱን ሲመለከቱ አንኳኩና ደጁን አቤቱ ሙሽራውን ጌታ ሆይ አስገባን አሉት እና ያ ባለ ሙሽራ ምን አላቸው? አይ አላውቃችሁም ብለ አላቸው። ይሄ መጀመሪያው ጌታችን ኢየሱስ ክርስቶስ ያስቀመጠላቸው ምሳሌ ነው ስለ ዳግም ምጽአት። ሁለተኛም ቀጠለ ጌታችን እንዲህ አላቸው። አንድ ባለጸጋ ነበረ፣ ወደ ሩቅ መንገድ ሊሄድ ነበረ። ሎሌዎቹን፣ ገረዶቹን፣ ሰራተኞቹን ጠራቸውና ያለውን ገንዘብ ወይንም ደግሞ መክሊት ሰጣቸው። ለአንዱ 5 ሰጠው፣ ለአንዱ 2 ሰጠው፣ ለአንዱ 1 ሰጠው። በኋላ ላይ ስመጣ አትርፋችሁ ትሰጡኛላችሁ ብሎ ያነጋዴ ረጅም ጊዜ ሄደባቸው። ተመልሶ መጣና እንደምታውቁት 5ቱን 2ቱን 1ዱን የሰጣቸውን ባለመክሊቶች እንዲሰጡት ነገራቸው። ባለ 5ቱ 10 አደረገው፣ ባለ 2ቱ ስንት አደረገው? 4 አደረገው። እነዚህን 2ቱን ጌታ አመሰገናቸው፣ ባለጸጋው አመሰገናቸው። እናንተ በጥቂቱ የታመናችሁ በብዙ ትሾማላችሁ ብሎ በጣም ለምለም ሆነው ወደ አማረው ቦታ አስገቧቸዋል።
ባለ አንዱን ግን ሄደና መክሊቱን ሊጠይቀው ሲል ከመክሊቱ አስቀድሞ ያ ሎሌ ያ ባሪያ ባለጸጋውን መሳደብ ጀመር። አንተ ከዘራህበት የማታጭድ ምን አይነት ባለጸጋ ነህ ብሎ መናገር ጀመር። እና ያ ባለጸጋም በመደንገጥ ተናገረው፣ ከዘራውበት እንደማላጭድ አንተ እንዴት አወቅህ? ምንም አላለው። መጨረሻ ላይ መክሊቱን ቀማውና ሌሎች አገልጋዮቹን ነገራቸው። ለ10 ጨምሩለት አላቸውና ይሄኛውን ግን ቅጡት ጥርስ ማፋጨት ወዳለበት ጨለማ ወደ ሆኖ ስፍራ አስገቡታል። እነዚህን ሁለቱን ምሳሌያቶች እናያቸውና ሶስተኛውና የመጨረሻው እናያለን። የመጀመሪያው ምሳሌ ላይ እንደሰማችሁት መንግስተ ሰማያትን ጌታችን በስንት ቆነጃጅት የመሰላት? በስንት? በ10 መሰላት። እነዚህ 10 ቆነጃጅቶች የሰው ሁሉ ምሳሌዎች ናቸው ይላሉ ሊቃውንተ ቤተክርስቲያን። 10ሩ ቆነጃጅት 10ሩ ደናግል የሚባሉት ሁሉንም ሰዎች ልጆችን የሚወክሉ ናቸው። ድንግል የሚለው ቃል እንደየመጽሐፍ ቅዱስ አገባቡ የተለያየ ትርጉም ሊኖረው ይችላል። ለምሳሌ ድንግል በስጋ ድንግልናን ሊወክል ይችላል። ድንግል ለእመቤታችን ሲቀጠል ደግሞ ከስጋም ድንግልና አለፍ ብሎ ልዩ የሆነ ድንግልናንም ጭምር ይወክላል። ለምሳሌ የሉቃስ ወንጌል ላይ ቅዱስ ገብርኤል ወደ እመቤታችን ሲላክ ወደ አንዲት ድንግል አይደል የተላከው? በዘመኑ እሷ ብቻ አልነበረችም ድንግል፣ ግን አንዲት ያላት ልዩ መሆኗን ለማሳየት ነው። ለእሷ ሲሆን ድንግል ደግሞ ትንሽ ዋጋውም ከፍ ይላል። ያልተነካ ዕቃ ያልተገለገልንበት ዕቃ ድንግል ይባላል። ያልታረሰ መሬት ድንግል ይባላል። እነዚህን ቆነጃጅት ድንግል ብሎ ሲጠራቸው አንደኛ ወንድ ያልደረሰባቸው ለማለት ነው። እየሰማችሁ ነው? ወንድ ያልደረሰባቸው ግን ድንግልናቸው ከሙሽራ ጋር የተጠጋጋ ስለሆነ አባቶቻችን ሲፈቱት ምን ይላሉ? እነዚህ ደናግላል ምን ይመስላሉ? ሙሽራ ሊመጣ ሲል ቀድመው እንደሚዘጋጁ ሰዎች። ልክ አንዲት ሴት ልታገባ ስትል ወይም ደግሞ ለማግባት እየተዳረሰች ባለችበት ጊዜ ላይ ሙሽራው መጥቶ እንደሚወስዳት ስታውቅ ራሷን አስተካክላ ትጠብቃለች አይደል? እነዚህ ደናግላል ሙሽራው ከመምጣቱ በፊት ነፍሳቸውን አጽድተው ይጠባበቁ የነበሩ የምእመናን ምሳሌ ናቸው። በደንብ አድርጋችሁ ስሙ። 10ሩን ደግሞ መልሶ መጽሐፍ ቅዱሳችን ለሁለት ከፈላቸው። 5ቱን ስንት አላቸው? ጎበዞች አላቸው። 5ቱን ደግሞ ሰነፎች አላቸው። ጎበዞቹና ሰነፎቹን ስትመለከቷቸው በመሰረቱ ምንም ጎበዝና ምንም ሰነፍ የሚያሰኝ ነገር መጀመሪያ ላይ አታዩባቸው። ለምሳሌ 5ቱም ድንግል ናቸው። ጎበዞቹም ሰነፎቹም ምንድን ናቸው? ድንግል ናቸው። 5ቱም መብራት አላቸው። ጎበዞቹ 5ቱም ሰነፎቹ ምን አላቸው? መብራት አላቸው። 5ቱ ጎበዞቹ ዘይት አላቸው። 5ቱ ሰነፎቹ ምን አላቸው? ዘይት አላቸው። ምን ለማለት መሰላችሁ? እግዚአብሔር ለሁሉም መንግስተ ሰማያትን መውረስ ይችል ዘንድ የሚያስፈልገውን ነገር በሙሉ ሰጥቶታል። አጉድሎ እግዚአብሔር ሰጥቶት ለምን መንግስቴን የማትወርስበት ነገር ሆኖ ብሎ የሚጠይቀው ነገር የለም። እግዚአብሔር ባልሰጠን ነገር ላይ ተመልሶ መጥቶ የታለ ብሎ አይጠይቅም። ስለዚህ የሰጣቸው ነገር ነው። ድንግልናውንም ሰጥቷቸዋል፣ መብራቱንም ሰጥቷቸዋል፣ ዘይቱንም ሰጥቷቸዋል። ያ ሙሽራ ከዛ በኋላ ይጠብቁት የነበረው የሚመጣበትን ሰዓት ነበር እና እንደ ሙሽራ ስርዓት በእኛ ሀገር ሲሆን ያው ሙሽራ የሚመጣው ቀድሞ አባቶቻችን ሲናገሩ ማታ ላይ ነው ሌሊት ነው ይባላል። አሁን ግን ሙሽራ የሚመጣው መቼ ነው? በቤተ ክርስቲያን ከሆነ መቼም ሌሊትን የሚመጣው አይደለ? በዓለማዊ ሰርግ ከሆነ ደግሞ መቼ ነው ሊመጣ የሚችል? ጠዋትም ነግቶም ከሰዓትም 7 ሰዓትም የማታም ሰርግ አለ አይደል? የራት መርሃ ግብር ተብሎ። ስለዚህ ለዚህኛው አውድ ግን የተጻፈበትን ምክንያት ጽፈት ይዘን ስንሄድ ለእስራኤላውያን የተነገረ ነው። ሙሽራው ሌሊት 6 ሰዓት ነው የመጣው እና የሚያሳዝናችሁ ሌሊት 6 ሰዓት እስከሚመጣ ድረስ ግን እነዛ 5ቱ ሰነፎቹ በጣም ፈርተው ነበር። ማለትም ይመጣል ብለው የጠበቁበት ሰዓት ላይ ጌታቸው አልመጣም፣ ሙሽራው አልመጣም። የኛ ችግር በመሰረቱ ስለ ዳግም ምጽአት ምን መሰላችሁ? የነዚህ 5ቱ የሰነፎቹ ችግር። አሁን እሁድን እንዴት ነበር ያሳለፋችሁ? ከዘመንም ዘመነ ዮሐንስ ላይ ገጥሙ፣ ከወርም መጋቢት ላይ ገጥሙ፣ ከቀንም 29 መጥቶ በቃ በጣም ነው የሚያጨናንቀው። እሁድን ያልተኙም ሰዎች እኮ ይኖራሉ። ሌሊት 6 ሰዓት ላይ ቀና ብለው ሰማዩን እየጠበቁ ማለት ነው። መጣ ቀረ መልሱ እንጂ መጣ ቀረ። መጣ አትሉት ምንም የተገለጠ ነገር አላያችሁም። ቀረ እንዳትሉት ግን ምን ማድረጉ አይቀር። አዎ ክርስቶስ ቢዘገይም ምን ማድረጉ አይቀር፣ መምጣቱ አይቀር፣ ምንም ጥርጥር የለውም። የዘመናቱ መገጣጠም ላይ ማወቅ ያለብን ነገር ቢኖር አባቶቻችን በወንጌልም ስናነብ ይህችን ቀን ማንም አያውቃትም የሰው ልጅም ቢሆን ብሎ ተነግሯል። የሰው ልጅ ያለው ክርስቶስን ነው። ክርስቶስ አያውቃትም ተብሎ ሲነገር ለአጠይቆ ተሰብ ነው። ስጋን እንደተዋሃደ ለማጠየቅ፣ ያ የተዋሃደው ስጋ አላዋቂ እንደሆነ ለማጠየቅ ነው። ልክ በሌላ ቦታ ላይ አላዛር
በተቀበረበት መቃብር ልክ ጌታችን ከመድረሱ በፊት አልዓዛርን የተቀበራችሁት ብሎ አልጠየቃቸው? አልዓዛር የተቀበረበትን የጠየቀው ጌታችን መቼም ጠፍቶት ነው አትሉም፣ ግን ምንን እንደተዋሃደ ለማጠየቅ ስጋን እንደተዋሃደ ለማጠየቅ። ስለዚህ እዚህም ጋር የሰው ልጅ አያውቀውም ሲባል ላጠይቆ ተሰብ ነው። ሊቃውንት ግን ከፍ ወዳለውም ትርጉም ሲያሻግሩት ምን ለማለት ነው? በአብ ልብነት ታስቧል ጉዳዩ፣ በወልድ ቃልነት ግን አልተነገረም። ይህ ነው ተብሎ ከወልድ ቃልነት ወጥቶ ሰምተነው ስላልሆነ ማንም አያውቀውም ተብሎ ተነገረ። ምን ልላችሁ ፈልጌ ነው? እነዚህ ቀናቶች ስለተገጣጠሙ ይመጣል ብለን መጠበቃችን ስተት አይደለም። ሊቃውንትም በተለይ አቡሻህር መምህራን በዘመነ ዮሐንስ በመጋቢት ብለው ሲናገሩ ስንት ዘመነ ዮሐንስ አለ? በጣም ብዙ። ስንት መጋቢት አለ? በጣም ብዙ አይደለም? ስንት ደብረ ዘይት አለ? በጣም ብዙ አለ። ስለዚህ የሚመጣበትን ቀን አናውቀውም፣ ግን አይመጣም ብለን አንዘናጋም። አሁን የአብዛኞቻችን ችግር ግን ይሄ ነው። በቃ አሁን እሁድ አለፈች አይደለ? የምንጠብቀው አንዳንድ ሰው ዘመነ ዮሐንስ መጋቢትን ይጠብቃለሁ ቀጣይ ደብረ ዘይትም እስከሚገጥም ድረስ አሊያማ አይመጣም ብሎን ለማለት እኮ። ዛሬ ቢመጣስ ነው። በመሰረቱ ክርስቶስ አይመጣም እንዳትሉ ራሱ ማለት ነው። በየዕለቱ እኮ መምጣቱን እንጸልያለን። እስቲ አባታችን ሆይ በሉ። ከዛስ መንግስት ትምጣ ማለት እኮ ዳግም ምጽአት እኮ። እንግዲህ ወይ ይሄንን መዝለል ነው ማለት ነው እንጂ እለት እለት የምንለምነው ልመና ነው። እለት እለት እየለመን ነው አለመምጣቱን አይተን ግን የምንዘናጋበት አይደለም። እያንዳንዱ ክርስቲያን በመሰረቱ መኖር ያለበት ዛሬ እንደሚሞት ሆኖ የኛ ሞታችን ምጽአታችን ስለሆነ እኮ ከተጠራን በሞት ከተላለፍን በኋላ ድጋሚ ማን የሚመጣ ይመስላችሁ? ምንም እኮ ነገር የለው። እነዛ አምስቱ ችግሮቹ ይሄ ነበር። ጎበዛዝቶቹን ደግሞ ስትመለከቷቸው የሙሽራው አለመምጣት ትኩረታቸውን አልሳበውም። እንዲያው በደንብ አድርገው ነበር ሲጠብቁት የነበረው መምጣቱ የማይቀር ጉዳይ ነው ብሎ። ስለዚህ በመጨረሻም ያ ሙሽራ መምጣቱ አልቀረም፣ ግን እነዛ አምስቱ ቦታቸው ላይ አልተገኙ። በጣም ትኩረት አድርጋችሁ ይሄንን ታሪክ ሰምታችሁት ከሆነ እነዛ ሰዎች ቦታቸው ላይ አለመገኘታቸው ራሱ ያስጠይቃቸዋል። እሺ ተውት፣ ዘይት አይኖራቸው ቦታቸው ላይ ሆኖ ዘይት የለንም ብሎ ቢነግሩት ነው። ግን እነሱ ዘይት ፍለጋ ወዴት ነው የሄዱት? ወደ ሌላ ቦታ ነው የሄዱት። እና እንዲያውም ሊቃውንት ምን ብሎ ይናገራሉ? የሄዱት ዘይት ፍለጋ የሚባለው ዘይት ምግባር ነው። እየሰማችሁ ነው? ዘይት ምግባር ነው፣ መልካም የሆነ ነገር ማለት ነው። ዘይት መግዛት ማለት ገበያ ሄደው ደግ ሊያደርጉ የሚፈልጓቸውን ሰዎች ይፈልጉ ነበር። የኔ ቢጤ ከሆነ ሊሰጡ ዘይት ሊሸምቱ ማለት ነው። መልካም የሆነ ምግባር እግዚአብሔር ሲመጣ ሊጠይቃቸው የሚችለውን ጥያቄ ከሌላ ሰው አድርገው ያንን አድርገናል ማለት እንዲችሉ ሌላ ሰው ፍለጋ ሲሄዱ ማንም የለም። እውነት አያምጣብን እንጂ እኮ ክርስቲያኖች እነዚህ በሙሉ ደግ ለማድረግ የምንጠራባቸው ጥሪዎች እንደሚያልፉ ታውቃላችሁ። ሊያልፍ እኮ ይችላል ማለት የኔ ቢጤ ለመመጽወት ሄደን ልናጣ እንችላለን። ደግ ለማድረግ ፈልገን ላናገኝ እንችላለን። ያቺ ዘመን ዘመነ ምጽአት ናት የምትባል። ከዚህ በላይ ጭንቅ የለም። በመሰረቱ ከዚህ በላይ በጣም የሚወጥር ነገር የለም። አንዳንድ ሰው ስለ ምጽአት ሲማር በጣም ትኩረት የሚያደርገው ገሃነም ላይ ነው። በቃ እሳቱ፣ ቃጠሎ፣ ንዳዱ ወዘተ ተርፈ። በመሰረቱ ስለ መንግስተ ሰማያት ጣም ለማስረዳት ብለን የምንሰብከው የገሃነም እሳት ታሪክ የለንም። እኛ መንግስተ ሰማያት ሁሌም ጣፋጭ ናት። አልገባን ስላለ ነው ስለ ገሃነም እሳት ቢያንስ ሰው ፈርቶ መመለስ ከቻለ ተብሎ የኔ ቢጤ ታጣላችሁ ሲባል ቢያንስ አሳቆን ኧረ ቶሎን መጹት ማለት እንድንችል ወጡ፣ ፈለጉ፣ ሊሰሩት የሚችሉት ምግባር ሊያከናውኑለት የሚችለው ሰው ስላጡ ተመልሰው መጡ። ቦታቸው ላይ ያ ሙሽራ አጣቸው። ከቦታ ከመጣጣት እግዚአብሔር ይሰውረን። በጣም ትልቅ ነገር ነው እውነት። ቦታ በጣም መሰረታዊ ነገር ነው። ያለንበት ክርስቶስ አስቀምጦን የሚጠብቀን የሆነ ደረጃ አለ፣ የሆነ ቦታ አለ። አብዛኛው ሰው ግን የሱን አለመምጣት የሱን ጥቂት መዘግየት እየተመለከተ ይንሸራተታል። በቃ አንድ ዜናበው ላይ ያለ ታሪክ አለ። መነኩሴ ነውና ሰይጣን በጣም በብዙ ፈተና ሊፈትነው ሞከረ፣ ነገር ግን አላሸነፈው። መጨረሻ ላይ ምን አለው ይባላል? ተጠጋውና በቃ ከ40 ዓመት በኋላ ነው ልጥልህ የምችለው፣ ስለዚህ ምንም አሁን አልችልህም ብሎት ሄደ። ከዛ ያ መነኩሴ ምንም ብሎ ማሰብ ጀመረ። ስለዚህ ከ40 ዓመት በኋላ ነው የሚመጣው ማለት ነው አለ። ስለዚህ እስከ 40 ዓመት ድረስ ልሰራው የምችለው ጽድቅ እንዳለው ሁሉ ደግሞ ያላየውትን የማይበትም እድል አለ ብሎ ማሰብ ጀመረ። አያችሁ ክፋቱን ሰይጣን። ስለ ንስሐ ራሱ ሲሰብካችሁ እና ከዚህ ዘመን በኋላ መጥቼ ጥላሃለሁ ብሎ ሲናገር ራሱ የሚጥልበትን ጊዜ የለም እየተናገረ ያለ።
ያቺን ቀን ፈልጎ ያቺን ቀን በማሰብ የሆነ ጉዳት ማድረስ ፈልጎ ነው። ስለዚህ ያ መነኩሴም በአቱን ዘጋና ወጣ። እስቲ ዓለም ምን ትመስላለች ብሎ ለማየት ማለት ነው። እንደ ወጣ እግዚአብሔር ቸር ነውና ያንን ሁሉ ዘመን በአቱን ዘግቶ ሲጸልይ የነበረውን መነኩሴ መልአኩን ላከለት እና መንገድ ላይ ሲሄድ አገኘውና ምን ልታረግ ነው አለ። አይ ከ40 ዘመን በኋላ እንደምፈተን ስለሰማው እስቲ ትቻት የመጣዋት ዓለም ምን እንደምትመስል ሊያት ብዬ ነው አለ። እና የእግዚአብሔር መልአክ ምን አለው? አይ ዝም ብለህ ተመለስ፣ መቼም ዓለሙ አይጠቅምም፣ ግባ ተመልሳል። በገባ በሶስተኛው ቀን አረፈ። ግን ሰይጣን ከስም በኋላ ነው መጣለው ያለው። አያችሁት? የክርስቶስ መዘግየት ስንቱን እኮ ወደ ዓለም መልሶታል። እንደጠበቀው ያልመጣበት ጊዜ ስለሆነበት በቃ ትንሽ እስቲ የተውኳትን ኃጢአት ላድርጋት፣ የረሳዋትን ነገር ልመልሳት፣ እስቲ ያላየሁትን ዓለም መልሼ ልመልከተው ብሎ የሚሄድ ሰው አለ። ክርስቶስ ካስቀመጠው ቦታ የሚያጣው ማለት ነው። ቦታው በጣም መሰረታዊ ነገር ነው። ቅዱስ ኤፍሬም ሶርያዊ ደግሞ ትንሽ ጠንከር ያደርገዋል። ቦታው ላይ ሲናገር እንዲህ ይላል። እስቲ ቦታ በሉ እንጂ የሚያጸድቃችሁ እንዳይመስላችሁ። እና ቅዱስ ኤፍሬም ይቀጥልና እንዲህ ይላል። ቦታ የሚያጸድቅ ቢሆን ኖሮ አዳም ገነት ሆኖ በጸደቀ ነበረ። ቦታ የሚያስኮንን ቢሆን ኖሮ ደግሞ ሎጥ ሰዶምና ጎሞራ ሆኖ በተኮነነ ነበር አለ። ሎጥ ሰዶምና ጎሞራ መሆኑ የሚያጸድቅ ይመስል ነበር? መልሱ እንጂ በፍጹም። ሰዶምና ጎሞራን መቼም ብዙ ተሰብከናል፣ እናውቀዋለን አይደለ? በጣም ኃጢአት የበዛበት ዓለም። በዛ ኃጢአት በበዛበት ዓለም ላይ ሎጥ የተመሰገነ ጻድቅ ሆኖ ተገኘ። ደግሞ በአንጻሩ ምንም ኃጢአት በማታውቀው በገነት ምድር ላይ ደግሞ አዳም ምን ሆኖ ተገኘ? በደል ሰርቶ ተገኘ። ምን ልላችሁ ፈልጌ መሰላችሁ? ቦታውን ደግሞ ምክንያት አድርገን ጽድቅ ካለ መስራት የምንከለከል ሰዎች ካለን እሱም ያስጠይቀናል። እግዚአብሔር መጥቶ ይመረምረናል። ስለዚህ እነዛ አምስቱ ዞሩ አጡ። መጨረሻ ላይ ተመልሰው ሲመጡ ሙሽራው ገብቶ ጠበቃቸው እና ሙሽራው የመጣበት ሰዓት እንደምታውቁት ሌሊት 6 ሰዓት ላይ እና ቤተክርስቲያን ምን ያክል በቃ የምስጢር ቤት እንደሆነች የምታውቁት በምን መሰላችሁ? ቤተክርስቲያን የክርስቶስን ትንሣኤ የምታበስረው ጠዋት ነው ሌሊትም። ሙሽሮች ሲመጡ በሌሊት ራሱ የምትቀበላቸው ክርስቶስ ሙሽራው ሲመጣ ይዘውት የመጡት ሚዜዎች በሚያዜሙት ዜማ ነው። መጻ መራዊ ፍስሐ ለኩሉ እያለች። መራዊው ሙሽራው እኮ ክርስቶስ ነው። ያኔ ባለትዳሮቹን ሚስት ባል ሆነው ሲመጡ ቤተክርስቲያን የምትመለከተው እገሌና እገሊትን ብቻ አይደለም፣ ክርስቶስና ቤተክርስቲያንን ጭምር። ስለዚህ ለክርስቶስ የተዘመረውን መዝሙር መጻ መራዊ ፍስሐ ለኩሉ እያለች ትዘምራለች። እና ሌሊት 6 ሰዓት ላይ ምን ያክል ቤተክርስቲያን ብትናፍቀው ነው እንደዛ የምትጠብቁ? አስቡት እስቲ። አሁን ሌሊት እናንተ እንግዳ ቢመጣባችሁ ደስተኛ ሆናችሁ ትቀበሉታላችሁ? ጠዋት ለምን አልመጣህም እኮ ነው የምትሉ። ነግቶ ሰው እንግዳ ሊመጣበት በሚችልበት ሰዓት ለምንድን ነው ያልመጣው እንላለን። ቤተክርስቲያን ግን ክርስቶስን እንዴት እንደምትናፍቀው የምታዩት ሌሊት ራሱ አትተኛ። ከመጣ በላ በተጠንቀቅ ነው የምትጠብቀው። እንዲህ አይነቱን መንፈስ ለሁላችን ይስጠን። አብዛኞቻችን የቤተክርስቲያንን ይህንን ሀብትም ጭምር ስለሚያስፈልገን፣ ስለዚህ አምላካችን ኢየሱስ ክርስቶስ ሌሊት 6 ሰዓት መጣ ሙሽራው ወደ ሰርግ ቤት ወደ መንግስተ ሰማያት። ዘይቱና መብራቱ፣ ዘይት የተባለ ምግባራቸው፣ መብራት የተባለ ደግሞ እምነታቸው። ሊቃውንት ደግሞ አንዳንዱም ይገለብጡታል። ዘይቱ እምነት ነው፣ ብርሃኑ የሚታይ ነገር ስለሆነ ምግባር ነው ይላሉ። ሁለቱንም አጠባብቀው ለያዙ ሰዎች ሙሽራው በሩን ከፈተና አስገባቸው፣ ወደ መንግስተ ሰማያት እንዲገቡ ፈቀደላቸው ብለው ይናገራሉ። እቺን አንድ ጥያቄ ብቻ እንመልስና ወደ ቀጣዩ ምሳሌ እንሂድ። ስናገር ሰምታችሁኝ ከሆነ እነዚህ 5ቱ ጎበዛዝት ማለት ነው ዘይት ሲለምኗቸው እና ዘይት ሲጡን ሲሏቸው አይ ለኛም አይበቃንም ብለው ተናግረዋል። እየሰማችሁ ነው? እና ይሄንን ስትመለከቱት ክፋት አይመስልም? ምን አለ ቢሰጧቸው? ምን አለ ቢያካፍሏቸው? አዎ ካነባነብ ችግር ካልሆነ በቀር በመሰረቱ የክፋት ንግግር አይደለም። ለኛም አይበቃንም እያሉ እየተናገሩት ያለው በትህትና ነው። ለኛም አይበቃንም ይዘነው ያለነው መልካም ነገር በሙሉ ይበቃናል ብለን ማለትም ደግሞ ያለን መልካም ነገር ከክርስቶስ ፊት ስናቀርበው ይሄማ በቂ ነው፣ ይሄ ያስወርሰኛል መንግስተ ሰማያት ብለን አንናገርም። ጭራሽ ደግሞ ለሌላውም ደግሞ እንዴት ብለን እናጋራዋለን? ምናልባት ወደ ገበያ ውጡ ያላቸው እንደ ቅድም እንዳልኳችሁ መልካም ልታረጉበት የምትችሉበት ዘይት የምትሰበስቡበት ቦታ ካለ ሂዱ እንጂ እኛ ያለንን ነገር ማንሰጣችሁ ማለት ነው። የዳግም ምጽአት አንደኛው መገለጫ በኋላም ላይ እናነሳዋለን፣ ምልጃ ያቆማል። ምን ያቆማል አልኳችሁ? አዎ ዘይት አንሰጣችሁም ማለት በቃ ለኛ እግዚአብሔር አድርጎልን
በምልጃ እንድን የነበሩ ቅዱሳን በሙሉ ዳግም ክርስቶስ ሲመጣ ምልጃ ያቆማል። ስለዚህ አሁን ባለን ጊዜ ላይ ነው ዘይት የምንሰበስበው። አሁን ባለን ጊዜ ላይ ነው ከእግዚአብሔር ከቀረቡት ከቅዱሳኑ ጋር አብረን የምንማጸነው አብረን የምንለምነውም ጭምር። ስለዚህ እነዚህን አድርጎ ጌታችን ኢየሱስ ክርስቶስ የመጀመሪያውን ስለ ዳግም ምጽአት ምሳሌ አስተማራቸው። ሁለተኛው ምሳሌ ደግሞ የባለጸጋው ነው። የባለጸጋውን ምሳሌ ተመሳሳይ ነው አይደል? ከገብርኄር ጋር ተመሳሳይ ነው። ውስጡ ያሉትን ነጥቦችም እንመልከታቸው እንደዚሁ። ይሄ ባለጸጋ አሁንም ጌታችን ኢየሱስ ክርስቶስን የሚወክለው ምሳሌው እሱ ነው። አምላካችን ባለጸጋ ነው፣ ምንም አልጎደለበትም፣ ምንም ያጣው ነገር የለም። ነገር ግን ወደ ሩቅ አገር ሄደ ማለት ጌታችን ከመጣ በኋላ ተመልሶ እስኪመጣ ያለውን ጊዜ ለመናገር። አሁን በትንሹ እንኳን አምላካችን ከመጣ ስንት ዓመቱ ነው አይደለ? ረጅም ጊዜ ነው አይደለ? ስለዚህ ለሰዎቹ የሰጣቸው መክሊትን እንዲያተርፉ በቂ የሆነ ጊዜ ሰጥቷቸዋል ማለት ነው። ላወቀበት ሰው ክርስቲያኖች አሁን ያለበት ጊዜ መንግስተ ሰማያትን ለመውረስ ምቹ ነው። እኛ እንደው አልገባን ይሆንና ጊዜን ለምናለን እንጂ ሰዓትን ለምናለን እንጂ የተመቻቸው ሁኔታ እንደው ምን አለ ይሄ በተገጣጠመ እንላለን እንጂ አሁን ያለንበት ጊዜ በጣም ጥሩ ነው፣ በጣም ከምታስቡት በላይ። ይሄንን ስንል ነባራዊ የሆኑትን የሚገጥሙንን ነገሮችን በሙሉ ረስተናቸው አይደለም። ነገር ግን መንግስተ ሰማያትን ለመውረስ ያ ባለጸጋ ለሰጣቸው ብር አስረክቧቸው ለሄዱት ለነዛ ሎሌዎቹ ጊዜ አንሷቸው አልነበረም ገንዘቡን ማትረፍ ያቃታቸው። አሁን ከኛ መካከል እንዲህ አይነት ጸባይ ያለብን ሰዎች ስላለን ምን አለ እግዚአብሔር የሆነ ትንሽ ነገር እንኳን ቢጨምርልን፣ ትንሽ የሆነ ነገር ቢያረግልን። እሺ እንዲያውም በሌላ ምሳሌ ላስረዳችሁ። ከኛ ወይ ከሰፈር ከሆነ ቦታ ላይ በጊዜ የተጠራ ሰው አታውቁ? በጊዜ ሞተ ሰው ማለት ነው። አታውቁ? ለምሳሌ ገና ወጣት ሆኖ ገና ልጅ ሆኖ እና እንደዚህ አይነት ሰውን እንዴት ነው እኛ የምንመለከተው? አይ በቃ ብዙ ሳያይ ህይወቱን አመለጠው፣ ባጭሩ ተቀጨ፣ ስንት ማድረግ የሚችል ሰው እያለን አይደል የምንናገረው? እኛ ይሰራዋል ብለን እድሜ ቢጨመርለት ብለን ያሰብናቸውን ጽድቆች በሙሉ ባለው ጊዜ ላይ መስራት የማይችል ግን ይመስላችኋል? ያ ሰው እግዚአብሔር የሰጠው ጊዜውን እኮ ለዛ ነበረ ራሱ። ግን ሰነፍ የሆነ ሰው፣ ታካች የሆነ ሰው፣ ነገም ጊዜ አለ ይነጋል ብሎ የሚያስብ ሰው፣ ሞቱን የሚያስብ ሰው ምንም ዋጋ የለውም ለጊዜ። እና ያ ባለጸጋ ለእያንዳንዱ ሰጥቷቸው በአንዴው አልመጣባቸውም፣ ብዙ ጊዜ ሰጥቷቸዋል እንዲያተርፉ። ባለ አምስቱን የሰጠውን አባቶቻችን ሲናገሩ ባለ አምስት መክሊቶች የሚባሉት ሊቃነ ጳጳሳት ናቸው፣ በብዙ የሚጠየቁ ለማለት ነው። እየሰማችሁ ነው። ባለ ሁለት መክሊት የሚባሉት ቀሳውስት ናቸው። ባለ አንድ መክሊት የሚባሉት ዲያቆናት ናቸው። ይሄንን ግን ታሪክ በመሰረቱ ከካህናት ጋር ብቻ ግን የሚያያዝ አይደለም። ለእያንዳንዳችን ባለ አምስት የሚባሉት እግዚአብሔር አምላክ ብዙ የመንፈስ ፍሬ የሰጣቸው ሰዎች አሉ። ሃይማኖትንም፣ ተስፋንም፣ ፍቅርንም፣ ደግነትንም፣ ቸርነትንም የሰጣቸው ሰዎች አሉ። በዛ እንዲያተርፉ የሚጠብቃቸው ማለት ነው። አንድም ደግሞ እነዚህ ባለ አምስት፣ ባለ ሁለት፣ ባለ አንድ እየተባሉ የሚነገራቸው ደግሞ ከነሱ እግዚአብሔር አምላክ የደከመባቸውን ቃለ እግዚአብሔር እንዲያተርፉበት ይፈልጋል። እስቲ አስቡት፣ ለዘመናት የሰማነውን ቃለ እግዚአብሔር ማን ላይ አፍስሰነው አትርፈን ያመጣነዋል እንደሚጠይቀን ግን አታውቁ? በጣም ነው የምናሳዝነው። የሰማነው እያንዳንዱ ቃለ እግዚአብሔርና ያደመጥናቸው ነገሮች በሙሉ እኛ ላይ የሚቀሩ ብቻ ሳይሆን ለሌላው አትርፈንበት የምናመጣባቸው ናቸው። ስለዚህ ለእያንዳንዱ የሰጣቸውን መክሊት ጌታችን ድጋሚ ሲመጣ መልሶ ጠየቃቸው። የት አለ ንብረቴ አላቸው። ሰጥቶ የማይቀበለው ነገር የለም ክርስቶስ። ለእያንዳንዳችን አድርጎልን የት አለ ብሎ የማይጠይቀን ነገር የለም። ምክንያቱም እግዚአብሔር አምላክ ብዙ ነገሮችን ለምነን ባይሰጠንም የሰጠንን ነገር ግን ለምነን የማስቀመጥ በጣም ትልቁ ኃላፊነት የኛ ነው። ማናችንም ለምነን ብዙ ነገር ላይሰጠን ይችላል። እግዚአብሔር ግን ሳንለምነው ያላደረገልን ምን ነገር አለ? አብዛኞቹ በመሰረቱ ያለመናቸው ነገሮች በጣም ዋጋ ያላቸው ናቸው። በጣም ዋጋ ያላቸው። አብዛኞቹ ያልጸለይንባቸው ጭራሽ ለጸሎትም ስንቆም ትዝ የማይሉን ጉዳዮች የህልውና ጉዳዮች ናቸው። ልክ አሁን ለምሳሌ ማናችንን ከዚህ መካከል ውስጥ ኖረን ስለ ደም ዝውውራችን በእግዚአብሔር ፊት ጸልየን የምናውቀው? ስለ ጉበታችን፣ ስለ ልባችን፣ ስለ ጣፊያችን፣ ስለ ሳምባችን ጸልየን እናውቃለን? ግን በጣም እኮ ዋጋ አላቸው። ቆሞ ለመራመድ ከመድኃኔ ዓለም በታች እነዚህ ነገሮች ያስፈልጋሉ አይደል? አይደል? ግን ጸልየንባቸው እናውቃለን? አይደንቃችሁም? እግዚአብሔር ደግሞ አልጸለዩበትም እኮ ብሎ አልነሳም። ባያውቁት ነው፣ ባያስቡበት ነው፣ ቦታ ባይሰጡት ነው ብሎ ነገር ግን እንደሚያስፈልገን አውቆ ታምኗል።
ስለዚህ ለእያንዳንዱ የሰጣቸው ራሱ እግዚአብሔር ባወቀ ትላልቅ ስጦታዎች አሉ ማለት ነው። ሰጣቸው፣ አደረገላቸው፣ አከናወነላቸው። በኋላ ላይ ሲመጣ ደግሞ ጠየቃቸው፣ የት አለ ገንዘቤ አላቸው። 5ቱ እንደሰማችሁት አተረፈበት፣ ባለጸጋ ሆኖ ተገኘበት። ባለ 2ቱም አተረፈበት፣ ባለጸጋ ሆኖ 4 ሆኖ አገኘበት። ባለ 1ዱ ግን ቆፍሮ ተገኘ። በመሰረቱ ይሄ ሰውዬ ስራ አልሰራም ማለት አንችልም። ቢያንስ እንኳን ምን አድርጓል? ቆፍሯል። ከዛ ምን አድርጓል? ቀብሯል። ይሄ ስራ እኮ። ችግሩ ግን የማይረባ ስራ ስለሆነ እግዚአብሔር በሰጠን በማንኛቸውም ነገሮች ላይ አለመስራታችንም እንደ ስራ ሆኖ ይቆጠራል። አለማድረጋችንም እንደ ማድረግ ሆኖ ይቆጠራል። ምንም ነገር አለመንቀሳቀሳችንም ራሱ የሆነች ዋጋ አለችባት። ለምን አላደረጓትም ተብላ የምታስጠይቅ። ቅዱስ አባታችን አምብሮስ ደግሞ ምን ብሎ ይናገረዋል መሰላችሁ? ቆፍሮ የቀበረው ያ ሎሌው ወይንም ደግሞ ያ አገልጋዩ ቆፍሮ መቅበሩ እግዚአብሔር የሰጣቸውን መልካም የሆነውን ነገር ስጋዊ ለሆነው ምድራዊ ለሆነው ነገር ያዋሉ ሰዎችን ይመስላሉ። የሰጣቸው ገንዘቡን፣ የሰጣቸው መክሊቱን፣ የሰጣቸው ጸጋውን መንግስቱን መውረስ እንዲችሉበት ነው። አይገርማችሁም? ባለጸጋው ገንዘብ ያለው እኛ እዚህ የተሰበሰብን ሰዎችም ሌላውም ጤና እግዚአብሔር የሰጠው ማንኛውም አይነት ነገር አይምሮም በሉት አይንም በሉት እጅም በሉት እግርም በሉት ስሜት ዋሳቶቻችን በውስጥም በውጭም ያሉት ነገሮች በሙሉ የእግዚአብሔርን መንግስት የመውረሻ መንገዶች ናቸው። እያንዳንዱ እግዚአብሔር አምላክ ሰጥቶን ግን እኛ ለምን እንደተጠቀምንበት አስቡት። አይን ሰጥቶን እኛ ክፉ እያየንበት ነው፣ ግን እኮ እሱን ማያ ነበር። ጆሮ ሰጥቶን እሱን ማድመጫ ነበር፣ ግን እኛ ላልሆነ ነገር አባከን እና ያ ሎሌ ያ ገረድ ያ አገልጋይ ቆፍሮ መቅበሩ ምድራዊ ያልሆነ ሰማያዊ ጸጋ ተሰጥቷቸው ለምድር ያዋሉት ሰዎች ምሳሌዎች ናቸው። እንዲህ ከመሆን እግዚአብሔር ይሰውረን። እውነት በጣም ትልቅ ሕመም እየሆነብን ነው። ብናስተውልበት በጣም መሰረታዊም ጉዳይም ጭምር ነው። እውነቴን የምላችሁ በእውነት አብዛኞቻችን እግዚአብሔር የሰጠንን ሀብት ያደረገልንን መልካም ነገሮች ስጋዊ ለሆኑ ነገሮቻችን ብቻ ማካበቻ አድርገናቸዋል። ጥለነው ለምንሄደው ሊያውም እኮ መንግስተ ሰማያት ብል ነቀዝ የማያገኘው በሰማይ የህይወት መጽሐፍ ላይ ስማችን ተጽፎ የምንወርሳት ከተማ ናት። ይዘን የምንሄደው ያለ ነገር ቢኖር መልካም የሰራናትን እዚህ ያለ ጉዳይ ነው። ሌላ ምንም ነገር እኮ ይዘን አንሄድ። አይገርማችሁም? ግን እጆቻችን ለስንት ምድራዊ ነገር ደከሙ ለእግዚአብሔር መንበርከክ ሲያስፈልጋቸው፣ እግሮቻችን ለስንት ነገር ሮጡ እግዚአብሔር ደጅ መቆም ሲያስፈልጋቸው። እግዚአብሔርን በጣም እንዴት እንዳሳዘን ነው በጣም ራሳችንን መመርመር ስላለብን። ታዲያ ይሄኛውን ባለ 1 መክሊት ቆፍሮ የቀበረውንም ደሞ በዚህም አላቆመም፣ ባለጸጋውንም ተናገረው እንደሰማችሁት። አንተ ካልዘራህበት የምታጭድ አለው። ጌታም እንደዚሁ ብሎ መለሰለት፣ ካልዘራውበት እንደማጭድ በምን አወካል? ምን ያልዘራውብህ ነገር አለ እንደማለት እኮ። ምን ያልሰጠው ነገር አለ? ሳልሰጣህ አይደለም እኮ እየጠየቅኩህ ያለሁት፣ ሳላደርግልህ አይደለም እኮ አምጣ እያልኩ ያለሁት፣ ግን አንተ ስላላደረክበት ነው የት አለ ብለህ እየተናገርከኝ አለዋል። ጌታችን እቺን ንግግሩን ተመልክቶ አለማድረጉንም አይቶ ለሁለቱ የሰጠውን ሰማያዊ የሆነውን ጸጋ ለዚህ ሰው ግን ነፈገው። አሁን ከዚህ ስትመለከቱ እግዚአብሔር አምላክ እውነት ክፉ ይመስላል? በዚህ በምዕራባውያን ዓለም ላይ የአምላክን ዳግም መምጣት በጣም ከሚያሳስባቸው ጉዳዮች መካከል ጥያቄ የሚያነሱ ሰዎች ምን ብለው ያነሳሉ? ጌታችን ዳግም ሲመጣ እውነት ደግ ከሆነ ለምንድን ነው እንደዚህ የሚፈርደው ይላል። እየሰማችሁ ነው? ደግ አይደለ እግዚአብሔር? አይደለም? ደግ ነው አይደለም? መልካም ነው አይደለም? እና ደግ ሆኖ ታዲያ ለምንድን ነው ሰው እንዲቃጠል የሚያደርገው? ለምንድን ነው ታዲያ ደግ ሆኖ ሲኦል እንዲገቡ የሚያደርገው ይላል። አንደኛውና መሰረታዊ ማወቅ ያለብን ነገር ለሰይጣን የተፈጠረ ገሃነም አለ እንጂ ለኛ ተብሎ የተዘጋጀ ነገር የለም። እየሰማችሁ ነው? ያልተዘጋጀልን ቦታ እየገባን ያለ ነው እኛ ነን። ሁለተኛ የእግዚአብሔር ደግነት ፈታሂነቱን አያጠፈው። እየሰማችሁ ነው? ደግ ነው ማለት ፍርድ ያጎድላል ማለት አይደለም። አንደኛ ማወቅ ያለብን ነገር። ሌሎች ደግሞ በዚሁ በምዕራቡ ዓለም ላይ ያሉ ሰዎች ደግሞ ምን ብለው ይጠይቃሉ? ጥቂት ለሰራ ነው ስራ ማለትም ጊዜያዊ ለሆነ ጥፋት ላጠፋ ነው ለምንድን ነው ለዘላለም የምንቀጣው ይላሉ። እየሰማችሁ ነው? አሁን ምድር ላይ የምንኖራት ጊዜ በጣም ጊዜያዊ ናት አይደለ? ትንሽ አይደለች? ግን ቅጣቱ ስንት ዓመት ነው? ኧረ ቶሎ በሉ። በጣም ረጅም ዓመት ነው የምንቀጣው። ረጅም ጊዜ ነው የምንሰቃዩ። እና ለምንድን ነው ጥቂት ወይም ደግሞ ጊዜያዊ ለሆነ ጥፋት ዘላለማዊ የሆነ ቅጣት የምንቀጣው ብሎ ይጠይቃል። እና ጥያቄውን ስትሰሙት ያን ያክል ከባድ ይመስላል እንጂ በጣም ቀላል። በምድር እናስረዳው። ለምሳሌ አንድ ሰው ነፍስ ለማጥፋት ስንት ደቂቃ ይፈጅበት?
2 ሰከንድ በጥይት ከሆነ ደግሞ ትምህርቱ አደራችሁን የግድያ አይደለም፣ ግን ግልጽ ለማድረግ ነው። ሰውን ለማጥፋት ብዙ ጊዜ ላይፈጅበት ይችላል። 10 ደቂቃ እንስጠው ችግር የለም። 10 ደቂቃ አጥፍቶ ግን ፍርድ ቤት ሄዶ የሚቀጣው ስንት ደቂቃ? መቼም 10 አይደለም። ስንት ዓመት ይቀጣል? በትንሹ 20 ምናምን ዓመት። ግን ስንት ደቂቃ ነው ያጠፋው? ታዲያ ለምድር 10 ደቂቃ ላጠፋነው ጥፋት 20 ዓመት ከተቀጣን ምድር ላይ ላጠፋናት ጥቂት ጥፋት እግዚአብሔር ዘላለማዊ ቢቀጣን ሲጀመርስ ምኑ ፍርዱን አጓደለው? በምድርኛ የምንፈራረደው እንደዚህ አይደል እንዴ? ስለዚህ እግዚአብሔር ደግነቱ ፈታሂነቱን የሚያጠፋው ቸርነቱ ላይ አብሮ ደግሞ እግዚአብሔር አምላክ ሁላችንንም እንደሚመረምር መርሳት መዘንጋት የለብንም። እነዚህን ሁለቱን ስትመለከቷቸው የምሳሌ ትምህርቶች ናቸው። የምን አልኳችሁ? የምሳሌ ናቸው። እግዚአብሔር ለሚሰሙት ምእመናን በምሳሌ የሚያስተምርበት ምክንያት ስለ 2 ነገር ነው ይላሉ አባቶቻችን። አንደኛው በምሳሌ የሚያስተምርበት ምክንያት ምስጢሩን ለመደበቅ ነው። እስቲ ምስጢሩን በሉ እንጂ ለመደበቅ። ምስጢሩን ለመደበቅ ማለት ጆሮ እያላቸው መስማትን የማይፈልጉ ሰዎች አሉ። ዓይን እያላቸው ማየት የማይፈልጉ ሰዎች አሉ። ቀርበው ወደ እርሱ መስማት እየተቻላቸው ነገር ግን ከሩቅ ሆነው የሚተቹት ፈሪሳውያን ነበሩ። ስለዚህ እነሱን አውቆ በምስጢር ያስተምራቸው ጉዳዩን በደንብ አድርገው እንዲመረምሩትና በደንብ አድርገው እንዲያዩት ያደርጋቸዋል። ልክ አሁን ኒቆዲሞስን እንዳስተማረው ማለት ነው። ስለ ጥምቀት ሲያስተምረው ፍንትው ባለ አማርኛ መጀመሪያ አልነገረውም። ሰው ዳግም ካልተወለደ በቀር ወደ ምን አይገባም ነው፣ ወደ እግዚአብሔር መንግስት አይገባም ማለት። ከዛ ኒቆዲሞስ ነገሩ አዲስ ስለሆነበት ይሄ ምሳሌ ጠየቀው። ጌታችን ምን አደረገለት? እያብራራለት መጣ። ልክ እንደዚህ እንደማለት ነው። ሁለተኛው ምሳሌ መስሎ የሚያስተምረው ጌታችን ነገሩ ቅርብ እንዲሆንልን፣ ነገሩ ግልጽ እንዲሆንልን። አሁን ሙሽራ ለኛ ይቀርባል ወይስ ይርቃል? ቅርብ ነው። ገንዘብ ለኛ ይርቃል ወይስ ይቀርባል? ኧረ ተው፣ ገንዘብ አላችሁ እንደዛ ለማለት ሳይሆን ግን ገንዘብ ለኛ ይቀርባል ወይስ ይርቃል? ጉዳዩ ቅርብ ነው። በቃ ገንዘብ ሲባል ገንዘብ ብለን ማወቅ፣ መክሊት ሲባል ስጦታ፣ ጸጋ ሲባል ቅርብ ይሆንልን። የሶስተኛው ምሳሌ ግን ምሳሌ አትበሉት፣ ግልጽ በሆነ አማርኛ ነው ያወራው። ጌታችን ኢየሱስ ክርስቶስ ዳግም ሲመጣ በክበበ ትስብእት ይመጣል። በክበበ ትስብእት ማለት አንዱ የትንሣኤ ሙታን ምስጢር ውስጥ ቤተክርስቲያናችን የምታስተምረው ጌታችን ኢየሱስ ክርስቶስ በስጋን ያረገው። እስቲ በስጋን ያረገው በሉ። አዎ በስጋን ያረገው ከመቤታችን ከቅድስት ንጽሕት ድንግል ማርያም የነሳውን ስጋ ከሙታን መካከል ሲነሳ መፍረስ፣ መበስበስ፣ መጎስቆል የሚሆኑ ነገሮች በሙሉ ሳይኖርበት ጌታችን ኢየሱስ ክርስቶስ አርጓል። በዛው ስጋው መልሶ ይመጣል። ለዛ ነው ዮሐንስ ወንጌል ምዕራፍ 19 ላይ ልክ በጦር ጎኑን ከወጉት በኋላ ወንጌላዊ ሲናገር ምን ይላል? የወጉት ያዩታል ይላል። ለምጽአት የተነገረ ትንቢት ነው። ዳግም ሲመጣ የወጉት ያዩታል አለ። ስጋ ከሌለው እንዴት የወጉት ሊያዩት ይችላል? አይደለ? ስለዚህ በስጋው ነው የሚመጣው ማለት ነው። በሚመጣበት ጊዜ ላይ ግን እንዳልኳችሁ ዝም ብሎ አይመጣም። ሙሽራው ሲመጣ አብረው የሚመጡት ሚዜዎች እልል እያሉ ይመጣሉ አይደለ? ባለጸጋው ሲመጣ የባለጸጋውን መምጣት ምክንያት አድርጎ ሎሌዎች፣ ገረዶች አብረው ይመጣሉ አይደል? አሁንም ወልደ እጓለ እመሕያው ጌታችን ኢየሱስ ክርስቶስም ተመልሶ ሲመጣ ብቻውን አይመጣም። እንዲሁም የማቴዎስ ወንጌል ምዕራፍ 24 ላይ መብረቅ ከምስራቅ ወደ ምዕራብ እንደሚመጣው አይነት አመጣጥ ነው። መብረቅ ሲመጣ ነጎድጓዱ ብልጭታው ያስፈራል አይደል? እንደዛ እንደማለት ነው። በምስጋና ጅረት ነው የሚመጣው። በምስጋናው ጅረት ሲመጣ አምላካችን ኢየሱስ ክርስቶስ ቀንደ መለከት ያስነፋል። 3 ጊዜ የሚያስነፋቸው ቀንደ መለከቶች ነፍስ ከስጋችን እንድትገናኝ፣ ትኩስ ሬሳ እንድንሆን፣ ነፍሳችን ከስጋችን ጋር ተዋህዶ ካለንበት ቦታዎች ላይ ተሰብስበን 15 ዓመት ኮረዳ ቆንጆ ሆነን በ30 ዓመት ጎልማሳ ሆነን እንቆማለን። ቀንደ መለከቱ ይነፋል ሲባል ምን ለማለት መሰላችሁ? አባቶቻችን የቀንደ መለከቱ መነፋት ምሳሌነቱ የምስጋና ነው ይላሉ። እና ያ ምስጋና በኪዳን የምናደርሰው ምስጋና ነው። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት እንላለን አይደል? ዳግም ሲመጡ መላእክት ይሄንን ነው ቀንደ መለከቱን የሚነፉት። አሰምተው ቅዱስ እግዚአብሔር ይላሉ፣ ቅዱስ ኃያል ይላሉ፣ ቅዱስ ሕያው የማትሞተው አንተ ብለው ይናገራሉ። ያንን ሲሰሙ ነው ካሉበት ቦታ ነፍሳት በሙሉ ይሰበሰባሉ። ስጋቸው ከነፍሳቸው ይዋሃድላቸዋል። ከዛ ይቆማሉ። ቆመው ፍርዱን የክርስቶስን ይጠባበቃሉ። ያንን ፍርድ ለሚጠባበቁና ቆመው የአምላክን ፈታሂነቱን የሚጠብቁ ሰዎችን ታዲያ በዚህ በሶስተኛው ምሳሌ በማይመስል ግልጽ በሆነ አማርኛ ሲያስተምር ምን አለ ታዲያ? ጌታችን በጎች የተባሉ ጻድቃንን በምን ያቆማቸዋል?
ኃጥአን የተባሉ ፍየሎችን ደግሞ በምን ያው ምሳሌ አላጣውም። አሁንም ጻድቃንን በምን መሰላቸው? እስቲ በግ በሉ። በበግ መሰላቸው። ኃጥአንን ደግሞ በምን? በፍየል መሰላቸው። ካቋቋማቸው ላይ ከመግባታችን በፊት እቺን ባጭሩ እንመልከት። በግ ለጻድቃን በጣም በብዙ ስለሚመስላቸው ነው። በግ ዝቅ ብሎ እንደሚሄደው ቀና ብሎ አያይ። ዝቅ ብሎ መሄዱ ምሳሌነቱ ጻድቃንም ትሑታን ናቸው፣ ቀና ብለው አያዩም። መሬታዊነታቸውን እያሰቡ ሞታቸውን እያሰቡ ይኖራሉ ለማለት ነው። በጎች ሌላኛው ጠባያቸው ምንድነው? ስጋቸው ይበላል፣ ቆዳቸው ደግሞ ምን ያደርጋል? ይለበሳል። ጻድቃንም ለወዳጆቻቸው እንዲህ ዋጋ ይከፍላሉ። የሚተርፍ ከሆነ ልክ ቅድም እንዳለው ማድረግ ያለባቸውን ነገር በሙሉ ያደርጋሉ። ለዚህ ተባሉ። ሶስተኛ በጎች ሀፍረታቸውን በላታቸው ይሸፍናሉ። ሀፍረት የሚባለው ኃጢአት ነው። ላት የሚባለው ቸርነቱ ነው፣ ምህረቱ ነው እግዚአብሔር። ጻድቃንም ኃጢአት ሊሰሩ ይችላሉ፣ ግን በደላቸውን በማን ቸርነት? በእግዚአብሔር ቸርነት በንስሐ ይሸፍኑታል። እንዲህ ያለ ጌታችን አስተማሩ። ሌላው በጎች በጣም የሚደንቃችሁ ነገር ደግሞ በግ አይታችሁት ከሆነ የትም ይገባል። ጭቃ ሆነ ውሃ ሆነ ረግጦ ነው የሚሄድ እና ምን ይላሉ? በጎችም ጻድቃን ናቸው፣ ጻድቃንም ለመንግስተ ሰማያት መክፈል ያለባቸውን ዋጋ ይከፍላሉ። ጭቃ ከሆነ ጭቃ ውስጥ ይገባሉ። አይደንቃችሁ? ውሃ ከሆነ ውሃ ውስጥ ይገባሉ። በስመ አብ! ለመንግስተ ሰማያት እንዲህ የሚከፍል ሰው አለ አሁን ዋጋ? ዝም ብለን እኮ የሰው ልጆች ስለሆንን ብቻ አምሳሉና ባሪያው ስለተፈጠረን ብቻ የምንገባበት ርስት እኮ መስሎናል። እግዚአብሔር እውነት የማይፈርድና ካጠፋን የማይቀጣን እየመሰልን ነው። እንደ በጎች እውነት መግባት ያለብን ቦታ እንደሚገቡት ሁሉ እንገባለን። ጻድቃን እኮ ቅዱስ ጳውሎስ የዕብራውያን መልእክቱ ላይ ስለሱ ዋጋ ሲከፍሉ በየገዳማቱ በየበረሃው ተንከራተቱ ይላል አይደል? ለምን እንደዛ እንደሚሆኑ ታውቃላችሁ? እግዚአብሔር በሁሉም ቦታ እንዳለ ስለሚያምኑ እኮ። ከጉድጓዱ ውስጥ ቢወድቁ ጥልቁ ውስጥ ገብተው ሰው የማያያቸው ቦታ ቢገቡ ሰው በያያቸው ግን ማን እንደሚያያቸው ያምናሉ። እግዚአብሔር ያየናል ስለሚሉ ለመንግስተ ሰማያት ሰው እንደዚህ ዋጋ ይከፍላል። በጎች እነዚህ ናቸዋል። ፍየሎቹ ደግሞ በአንጻሩ ፍየል ዝናብ ትፈራለች። ጻድቃንም ለመንግስተ ሰማያት መክፈል ያለባቸውን ዋጋ ይከፍሉ፣ መግባት ብቻ ነው የሚፈልጉት። ልክ እንደኛ ማለት ነው። ገነት ደስ አይልም፣ መንግስተ ሰማያት ደስ አይልም ስንባል አንዴ ቀላል እንላለን። መክፈል ያለብህ ዋጋ መሸከም ያለብህ መስቀል አለ ስንባል ግን እንዴት ደግሞ እንላለን። ፍየሏን በሌላ አንጻር ስትመለከቷት ደግሞ የትም ትገኛለች። መብላት ያለባትንም ሌላውንም ነገር ስትለቃቅም ትገኛለች። ኃጥአንም እንደዚሁ ናቸው፣ የትም ቦታ ሊገኙ ይችላሉ። ፍየል ሀፍረቷን አትሸፍንም። ኃጢአተኞችም በሀፍረታቸው አይሳቀቁ፣ በደላቸውን በደንብ ይናገራሉ አደባባይ ላይ። ይሄ አሁን እውነት ለመናገር እንዲያው እየተስተዋለ ከሚመጡት ነገሮች መካከል አንዱ አይደል? በየሚዲያው ስንመለከት የምናያቸው ነገሮች እነዚህ አይደል? ሰው ነውር ሆኖ በራሱ ሸምቆ ሊያፍርበት የሚገባውን ነገር በገሃድ በአደባባይ ያወራል። በጣም እኮ ነው የምናሳዝን። እዚህ ይሄ ጌታችን ሲመጣ ታዲያ እንደነዚህ አይነቶቹን በግራ ጻድቃንን ደግሞ በምኑ አቆመ? በቀኙ አቆመ። ቀኝ ግራ ያቅጣጫና ይሄ የቦታ ጉዳይም ብቻ አይደለም ይላሉ። ቀኝ የሚባለው ምን ማለት መሰላችሁ? ጻድቃን በቀኙ ይቆማሉ ማለት ኃጥአን ለመንግስተ ሰማያት ሊከፍሉት ያልቻሉትን ዋጋ የሚከፍሉ ናቸው ለማለት ነው። ግራ ደግሞ የሚባለው ለመንግስተ ሰማያት ጻድቃን የከፈሉትን ዋጋ ኃጥአን እንደማይከፍሉ ለማሳየት ነው። ስለዚህ ጌታችን መጣ፣ ጠየቃቸውም ጭምር። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ እንግዳ ሆኜ ጠይቃችሁኛል። መሰል አይነት ጥያቄ ጠየቃቸው። ተመሳሳይ ጥያቄ ነው ጠየቃቸው። ልብ ብላችሁ ሰምታችሁኝ ከሆነ ለሁሉም እግዚአብሔር ተመሳሳይ እድል ነው የሰጠው። አሁን ለአስሩ ቆነጃጅትም ተመሳሳይ ነገር ነው ያላቸው። ለባለጸጎቹም ባለጸጋው የሰጣቸው ሎሌዎቹም መክሊቱ ሊለያይ ይችላል እንጂ ሁሉም መክሊት መኖሩ የማይቀር ጉዳይ ነው አለው። እዚህም ጋር ስትመጡ የጠየቃቸው ጥያቄ ለኃጥአንና ለጻድቃን ተመሳሳይ ጥያቄ ነው። ጻድቃን ምን ብለው መለሱለት? ጌታ ሆይ የት አግኝተንህ ይህን አደረግንልህ አሉት። ጌታ ሆይ በሉ፣ ይህን የት አግኝተንህ አደረግንልህ? እሺ ችግር የለም። በዛ ዘመን ላይ ይሄ የዳግም ምጽአት ታሪክ ነው መቼም አይደለም። ይሄ ወንጌል አሁን እየተሰበከ ነው። መልሱን ልንገራችሁ። ጌታችን እንዲህ ብሎ ነው የሚነግራቸው። ከነዚህ ከታናናሾች መካከል ለአንዱ ያረጋችሁት ለኔ እንዳደረጋችሁት ነው አለ። ስለዚህ አሁን ለሰው መመጽወት ምናምን ማድረግ መልካም ማድረግ ለማን እንደማድረግ ነው። ስለዚህ አሁን እናንተ ከእግዚአብሔር ፊት ብትቆሙና እኛ እግዚአብሔር አድሎን ፈቃዱ ሆኖ እንዲህ ብሎ ቢጠይቀን የት አግኝተን ብንለው ውሸት አያሰኝብን? እያወቅ ነው እኮ ወንድምህ የምታረገው ለኔ እንደምታረገው ነው እያለን።
ጻድቃን ግን ይሄን ለምንድን ነው የሚያደርጉት? ትሑታን ስለሆኑ ነው። በእኛ ስራ ሳይሆን እየዳነን ያለ ነው በማን ቸርነት ነው ለማለት ማንተ ቸርነት ነው። ልክ አባ ጳውሊ እንዳደረገው አባ እንጦንስ እንዳደረገው ከነዚህ ከሁለቱ ጻድቃኖች መካከል አንዱ እንጦንስ ወደ ላይ ወደ ሰማያት ሲያርግ ሰይጣን ከስር ይከተለው ነበር አብሮ ቂጥቂጡን ማለት ነው። እንጦን ያመለጥከኝ እያለው ማለት ነው። እና እንጦንስ ዓለመ መላእክትን እስከሚያልፍ ድረስ ኧረ በፍጹም እያለው ነበር። ታውት እኛ ወደ ሰማይ ማረጋችንን ብናውቅ የሚከተለን ሰይጣን አሸነፍኳችሁ ቢለን ራሱ የምንመልሰው መልስ ሌላ ተአምር። አሁን የእንጦንስን መልስ ስትሰሙት ግን ኧረ በፍጹም እኔ አላሸነፍኩም ገና ነኝ። ሰይጣን ሊደርስበትና ሊያልፈው የማይችለው ጣሪያ ላይ ግን ሲደርስ እንጦንስ እውነትም አሁን አሸንፌያለሁ። ትሁት መሆን አለበት አንድ ሰው ትሁት መሆን አለበት። አለበለዚያ መንግስተ ሰማያትን ለመውረስ በፍጹም አይችልም። ጻድቃን ይሄ ትህትናቸው ነው። እንዴት ብለን የት አግኝተን እንደዚህ ብናረግልህ አሉ። ልክ እንደ አባ ብሶይም ተመሳሳይ ናቸው ታሪካቸው። በገዳም ያሉ መነኮሳት አባ ብሶይ እግዚአብሔርን እንደሚያናገረው ሲሰሙና ሲያውቁ ለኛም ይታየናሉ። እግዚአብሔር ቸር ነውና አታያቸዋለሁ ወደ ተራራው ነው አላቸው። ሁሉም ጎርፈው ሄዱ። በሩ ላይ የነበረ አንድ የነቢጤ ግን ይለምን ነበረ። መሮጣቸውን ሲያይጠየቃቸው ወዴት ነው የምትሄዱት? እግዚአብሔርን ልናየው። እኔንም ልየው። አይ ችግር የለም። ሲያዩት ልምሾ ነው ምን ያደርጋል ብለው ጥለውት ሄዱ። አባ ብሾይ ግን በዛ ባረጋዊ እድሜያቸው ላይ የዛን ሰው ምኞት ሲሰሙ አብረው ተሸክመውት ይዘው ሄዱ። ለካ ማን ያውቃል ጥለውት ሁሉም ሮጠውት የሄዱት ያ የነቢጤ ለካ እግዚአብሔር ነበር። ብሾይ ያየው ድሮ ሲያናግረው የነበረውን እግዚአብሔር አሁን ምን ለማድረግ ታደለ? ለመሸከም በቃ። አሁን የሰማነውን ቃል እግዚአብሔር እውነት ሊያጓጓን እኮ ያስፈልጋል። እውነቴን ነው የምላችሁ። ስትሰሙት ቃሉ እንዴት ጣፈጠ እግዚአብሔር መልኩ እንዴት ያምር። እውነት በጣም እኮ ነው የሚያምረው። መድኃኔዓለም እጅግ ውብ እኮ ነው። ይሄንን አምላክ እንዴት አንድ ሰው ላይ ናፍቀው ይችላል? በፍጹም እኮ ነው የምናሳዝነው። ሰው እንዴት ከሰይጣን ጋር ገሃነም ውስጥ አብሮ ተወዳጅቶ ለመኖር ይሯሯጣል? ሊያውም ላልተፈጠረልን ቦታ እንዳልኳችሁ በጣም ነው የምናሳዝንኛም። ቀጠለ ጌታችን ኃጥአንንም ጠየቃቸው። ኃጥአንም ተመሳሳይ መልስ መለሱ። የት አግኝተናል አሉ። ተመሳሳይ መልስ ሰጣቸው። ከተናናሾቹ መካከል ለአንዱ ለወንድማቸው የምታረጉት ለኔ እንደምታረጉት ነው አላቸው። ስትመለከቱት ታዲያ ጌታችን ኢየሱስ ክርስቶስ ስለ ዳግም ምጽአት ያስተማረው ትምህርት ላይ እንዳልኳችሁ አብዛኞቻችን ትኩረት የምናደርገው ምልክቶቹ ላይ ነው። ከኛ የሚጠበቀው ስራ ላይ አይደለም። አንዳንዱ እንትን በእንትን ላይ ይሆናል፣ እንትን ይመጣል፣ እንትን ይገለበጣል ሲባል እሷን ትኩረት አድርጎ ጉዴ ፈላ ይላል እንጂ ጉዱ እንዳይፈላ ምንም ነገር አያደርግ። ጌታችን ራሱን አመጣጡን ሲናገር እንደ ሙሽራና እንደ ሌባ እንደሚመጣ ነው የተናገረው። ሙሽራ ደስ ብሎን የምንቀበለው ነው። ሌባ ተሳቀን የምንጠብቀው ነገር። ተሳቀን የምንጠብቀው የሚያደርገንም ወደንም እንድንናፍቀው የሚያደርገንም ስራችን። ሰው ዳግም ምጽአትን መፍራት የለበትም። እንዲያውም መናፈቅ ነው እንጂ ያለበት ደስ ብሎን ነው እንጂ መለመን ያለበት። እና አምላካችን ኢየሱስ ክርስቶስ ይህንን መምጣቱን ምክንያት አድርገን ታዲያ እኛም ከሙታን መካከል ለመነሳታችን ተስፋ እናደርገዋለን። የምንነሳው የሐሳር እንዳይሆንብን፣ የምንነሳው የውርደት እንዳይሆንብን፣ የምንነሳው ገሃነም እንዳንገባ እንዳይሆንብን ደግሞ እሱ በቸርነቱ ይጠብቀን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።